እኔ ስናገር ሰምታችሁ ይሆናል ብዙ ጊዜ ተጠቅሜበታለሁ። አንድ ጊዜ አሜሪካ ሀገር ከባለቤቴ ጋር ሄደን በጣም ሾክ ሊሆንኩበት ማለት ነው እና ወዲያው እግዚአብሔር እንደው መንፈሳዊ ያርገው ለልቤ የተናገረውና ኮንፈረንስ ሳገለግል ያንድ 10 ቀን ኮንፈረንስ ነበር። በጣም አምሽተን ነው የምንወጣው። ኮንፈረንስ በቃ ሚድናይት ምናም ሲሆን ነው አንዳንድ ጊዜ እኩለ ሌሊት ነው የሚያልቀው እና ከዛ በኋላ አራት ፍለጋ ምናም ይደክመናል በጣም እና ከዛ አንድ ቀን የሚያስተናግደን ፓስተር በጣም ነው የሚያስተናግደን በጣም እና አንድ ቀን ምን አለን አይ ግድ የለም ዛሬ እራት ይቅርብን ዝም ብለ ሆቴል ድሮፕ አድርገን ምናምን አለ እንዴት ሳትበሉ ሳትጠጡ አይ ግድ የለም ወይ ጁስ ነገር እንትን እናርግ ይዘን እንገባለን ምናምን አለ የሆነ በጣም ጥሩ ሱቅ ወሰደንና ጁስ ገዛን ማለት ነው። እሱን ጠጥተን እንተኛለን ብለን በኋላ ባለቤቴ ማንጎ ስለምትወድ ማንጎ ጁስ ነው የገዛነው። በጣም ካርቶኑ በጣም ያምራል። በጣም ትልቅዬ ማንጎ ስዕል አለው እና እላዩ ላይ ማንጎ ጁስ ይላል። ከዛ እሱን ገባን ከዛ ጠጣን በብርጭቆ ቀርተን ሮማችን ገብተን ከዛ የተረፈውን ፍሪጅ ውስጥ አድርገን ተኛን ማለት ነው። እና የዛን ቀን በሌሊት ነው የነቃሁት። እኔ በሌሊት ነቃሁና ሶፋ ላይ ቁጭ ብዬ ከዛ ትንሽ ሞረሞረኝ ማለት ነው። ሲርበኝ እትያችን ነገር ልጠጣ ብዬ አምጥቼ ከዛ ጠጣሁና ሲያንቀለቅለኝ ጠጋ አድርጌ ካርቶኑን ማንበብ ጀመርኩ ማለት ነው። እና ስዕሉ ማንጎ ነው የሚያምር ማንጎ፣ ጽሁፉም ማንጎ ጁስ ነው የሚለው። ከዛ በቀጭኗ ከስር 25% ማንጎ ይላል። ከዛ 25% 75ቱ ምንድነው ያጠጡ እና በኋላ በጣም በዚህ ተገርሜ አዘኝቲ ምን ይሆን ዝም ብለው በቃ ማንጎ አስመስለው ዝም ብለው ይሰጡ። የእውነት እግዚአብሔር ልቤን ቻሌንጅ እንዳደረገው ታውቃላችሁ። ሞስት ኦፍ ዘ ቸርች እንደዚህ ነገር ናት እና ኢየሱስ ጌታ ነው ኢየሱስ ምናምን ስትል በትልቁ ያለ ይመስላል። ጠጋርጎ ሲያየን 100% ኢየሱስ ነን ወይ 100% ኢየሱስ 25% ሳይሆን 100% እግዚአብሔር ያርግልን። አስተሳሰባችን በክርስቶስ ኢየሱስ ሲቃኝ በኢየሱስ ሲረካ የምታድጉት በኢየሱስ ስትረኩ ኢየሱስን ስታምኑ ኢየሱስን ስትቀበሉ በኢየሱስ ስታድጉ በኢየሱስ ስትገሰጹ ኢየሱስን ስትማሩ ኢየሱስን ስትሰበኩ ነውና እንዴው የሚበጠብጥ ጉባኤ እንዳትሆኑ ወንድሞቼ እህቶቼ። የሆነ ቦታ የሆነ ነገር ሲደረግ ስላያችሁ እኛም ጋር ይደረግ ሳይሆን ኢየሱስ ካለ ይበቃናል። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል። ብቻ ኢየሱስ ቤቴ ካለ ሙሉ ነው።